በይፋ ተጀምሯል። ስደተኛው ሼፍ የተባለ መጽሐፍ በመጀመሪያ በአዲስ አበባ በ2020 በአማርኛ ቋንቋ በሼፍ አንተነህ ድፋባቸው ተጽፎ ለሕዝብ ከተዋወቀ በኋላ ለገበያ ውሎታል። ይህ መጽሐፍ ብዙ ሰዎችን ከማስደመሙ በላይ ብዙ አንባቢዎቹን የመጽሐፉ በሌላ ቋንቋ መተርጎም መልካምና አስተማሪ መሆኑን በአስተያየት መልክ ሲያቀርቡለት ነበር። አንተነህ በድጋሚ ይህንን ስራ በአትኩሮት በመያዝ ስራውን ለመወጣት ጥረት ማድረጉን ቀጠለበት። ይህንንም ጥረቱን ለማሳካት በአማርኛ ተጽፎ የነበረውን መጽሐፍ ወደ ጀርመንኛ አስተርጉሞታል። ይህ መጽሐፍ ዛሬ ለሕዝብ ይታወቃል። ለኛ ዛሬ መሰብሰብ ምክንያቱ ይህ የመጽሐፍ ምርቃት ነው። Meine Damen und Herren, herzlich willkommen nochmal zu unserer heutigen Buchvorstellung und Lesung Der Flüchtlingskoch. Das Buch Der Flüchtlingskoch wurde im Jahr 2020 in amharischer Sprache vom Chefkoch Antener Defabacho geschrieben, vorgestellt und auf den Markt gebracht. Dieses Buch hat vielen Menschen begeistert und den Autor Antener wurde immer wieder gebeten, das Buch auch in andere Sprachen zur Verfügung zu stellen. Antener ließ also das Buch ins Deutsche übersetzen. Auch die Übersetzung ins Englische ist fast fertig. Das ins Deutsche übersetzte Buch soll nun offiziell vorgestellt werden. ዛሬ በማዕከላችን የተለያዩ እንግዶች ይገኛሉ። ለነዚህ እንግዶች እስቲ አንድ ጊዜ ሞቅ ያለ ጭብጨባ እንኳን ደህና መጣችሁ እንበላቸው። በመቀጠል ከአዲስ አበባ ዩኒቨርሲቲ የተመረቁና እዚያው ያስተማሩ የተለያዩ የአመራር ኃላፊነት ቦታዎች ላይ ያገለገሉ በመጽሐፉም ከአርቱም ጋር ቀረብ ያሉ በዚህ ፕሮግራም ላይ ይገኛሉ። በ11/6/2019 ጀምሮ ልዩ ባለሙሉ ስልጣን አምባሳደር በጀርመን እንዲሁም በፖላንድ፣ ቼክ፣ ስሎቫኪያ እና ዩክሬንን መጽሐፍ ያሳተሙ የኢትዮጵያ ሴት ጸሐፍቲያን ማህበርን የመሰረቱ እንግዲህ በጽሁፍ ውስጥም በጥበብ ውስጥም ትልቅ ቦታ የነበራቸው ናቸው። ወይዘሮ ሙሉ ሰለሞንን ወደዚህ ጋብዛለሁ። በጭብጨባ ተቀበሉልኛላችሁ። እንደምን ዋላችሁ? እግዚአብሔር ይመስገን። ንግግሬን በአማርኛ እንዳደርግ ደራሲው ስለነገሩኝ ብዙ ታዳሚ ውጪ ዜጋ መስሎ ነበር። ኢትዮጵያውያንና ትውልድ ኢትዮጵያውያን በሆናችሁ ደስ ብሎኛል። እንኳን ደህና መጣችሁ ላለሁ። አንድ መጽሐፍ ተደርሶ እዚህ ደርሷል ሲባል ለብዙ ሰው ቀላል ይመስለዋል። ግን አንድ ደብዳቤም ለመጻፍ ስንቴ እንደምናርም ስንቴ እንደምንለፋ ታውቁታላችሁ። ይሄ ብቻ አይደለም፣ ማሳተምም ብዙ ኮስትም ብዙ ጉልበትም ጊዜም ይጠይቃል። እኔ 5 መጽሐፎች አሳትም ያለው ግን ሁሉ ጊዜም በተለያየ ጊዜ ቻሌንጅ ነበረው። አሁንም ያልታተሙ 10 አሉ፣ ይታተማሉ በቅርብ። የሼፍና ደራሲ አንተነህ መጽሐፍ ምናልባት ብዙዎቻችሁ አንባችሁት ከሆነ በጣም ነው የምትደነቁት። ስለ ታሪኩ ብቻ ሳይሆን ስለ ድርሰት ችሎታው በጣም ማድነቅ እገደዳለሁ። በጣም ብዙ ሰዎች ሲጽፉ ቃላት ማወቃቸውን ከዲክሽነሪም እየደነቀሩ በማካበድ ነው እውቀት ያላቸው ለማስመሰል የሚሞክሩት። እሱ ግን በቀላል ቋንቋ እውነቱን በማሳየት ትልቁ ችሎታው ደግሞ ሳይደብቅ አንዳንድ ሰውን ተርቦ አድጎ አባቴና እናቴ ሀብታም ነበሩ ምናምን ብሎ የሌለ ውሸት የሚጽፍበት ሁኔታ አጋጥሞኛል እኔ እውነተኛ ታሪክ ላይ። እሱ ግን የገጠሙትን ችግሮች በሙሉ በእውነት በማስቀመጥ ከሱ ህይወት እንድንማር ትልቅ ስራ ነው ያደረገው። አንዳንዴ እያለቀስኩ ነው ያነበብኩት፣ አንዳንዴ በጣም ስሜት የሚጎዳ የሚያሳዝን የሚያስለቅስ የሚያስደስት ትምህርት የሚሰጥ መጽሐፍ ሆኖ ነው ያገኘሁት። በጣም በተወጠርኩበት ሰዓት ነበር መጽሐፉን የላከልኝ። ሌሊት ሁሉ ማንበብ ተገድጄ ነበር። ብዙ ገጽም ሳይሆን ግን ጫናውና ሸክሙ 10,000 ገጽ እንደተነበበ ያህል ይከብዳል ህይወቱ እና የኛ ደራሲ ወይም ሼፍ በዚህ ሁኔታ ያን ሁሉ አልፎ እዚህ ስታዩት ቀላል ይመስላል። ያሳለፈው ህይወት ግን በጣም ከባድ ነው። ግን አንድ ትልቅ ነገር ምንድነው የሰው ልጅ ለካ ይሄን ሁሉ ፈተና አሳልፎ ሰው ሆኖ እንደገና በተሻለ ሁኔታ መቆም እንደሚችል ስለሚያሳይ ሁላችንም ምንድነው ማየት ያለብን
ደረቀ አለቀለት ስል ተመልሶ ደግሞ ያብባል፣ ተመልሶ ደግሞ ፍሬ ያፈራል፣ ተመልሶ ደግሞ ይደናቀፋል። የሚገርመው የእንቅፋቱ ብዛት እሱ ደግሞ ለእንቅፋት አለመገዛቱና ዝም ብሎ መሰዳክሉን እየዘለለ ከፍ እያለ ነው እዚህ የደረሰው። ማመን አትችሉም። በሰው ሀገር በማያውቀው ነገር የትም ቦታ ላይ ሄዶ ድርግም ብሎ የሚገባበት ነገር ብዙ ነው። እንደገና ደግሞ ያንን ኦቨርካም የሚያደርግበት ወይም የሚወጣበት ሁኔታ የሚደንቅ ነው። ምሳሌነቱ ለአበሻ ሳይሆን ለፈረንጅም ለየትኛውም የዓለም ሕዝብ ስለሚጠቅም ይሄ በፊልም መሰራት እንዳለበት ይሰማኛል። መጽሐፉ ፊልም ቢሆን በጣም ኢንትረስቲንግ። እኔ ስለ ይቅር ባይነት አሰለጥናለሁ። ዘ አርት ኦፍ ሌቲንግ ጎ አንድ መጽሐፍ እጽፋለሁ። በሱ ዙሪያ ብቻ የጀመርኩት አለ። በዛ ዙሪያ ሰዎች ፎርጊቭ ሲያደርጉ እንደ መቀወስ እስከሚሄዱ ድረስ ምን እንዳለና እንዴት ከባድ እንደሆነ ግን ይቅር ሳይሉ ተሸክሞ መኖር ምን ያህል ከባድ እንደሆነ ከጠላ ነው የበለጠኛ ነው የምንጎዳው። ይሄ ሰው እኔ አንዱ እንትን ሲል ለአባቱ ይቅር ሳይል ለእናቱ ይቅር ሳይል መጨረሻ ከሰለጠነ በኋላ you were not there for me እያለ አባቱን ይቅር ለማለት እንደዛር ነው ያንቀጠቀጠው። ግን ብዙ ዓመት ተሸክሞታል ያን ስልጠና እስከሚወስድ። እሱ ግን ማንም ሳይለው ለእናቱ ይቅር ብሎ እናቱ ሃይማኖትን ቀየርክ ብሎ እሱ ለመግዳት ሳይሆን ልጄ እንዴት ኦርቶዶክስ የነበረው እዛ የሚሄደው ብለው የማርያም ጠላት እዛ ሄዶ ምናምን ብሎ በራሳቸው ኮንሽስ አባረውት የነበረው ከቤት ወጥቶ ተሰቃይቶ ኖሮ ለስቃይ ያዳረገችኝ እናቴ ብሎ ሳይጠላ ለእናቱ ይቅርታ አድርጎ እስከ መጨረሻው እናቱን ለመርዳት የሄደበት መንገድ ለሁላችሁም ትልቅ እንትን አይደለም? እባካችሁ አንድ የወፍራም ጨባጫችሁ መልካም ያረጋችሁ ሁሉ ከሱ ምስጋና ከሌላ ሰው ምስጋና አትጠብቁ። ሁልጊዜም ለራሳችን ጥሩ እስከሰራን ሪዋርድ ከእግዚአብሔር ስለሆነ ከእግዚአብሔር የሚመጣ ሪዋርድ አይቀርም ምን ጊዜ። ስለዚህ ማንም ባያመሰግናችሁ እናንተ ሰርታችሁ ሌላ ቢሸለም ኬራ ይስጣችሁ። እግዚአብሔር በሰፊው እጁ ይባርካችሁ፣ ይክፈላችሁ ዋጋችሁን። አመሰግናለሁ። ከዚህ በመቀጠል ደግሞ የኢኮኖሚ ተመራማሪ ብዙ መጽሐፍትን በአማርኛና ጀርመንኛ ያሳተሙ በተለያየ ዩኒቨርሲቲ በሀገር ውስጥ እዚህ ጀርመን በርሊን የተማሩ ብዙ የበጎ ፍቃድ ስራዎች ላይ የተሰማሩ የ2021 ከፍተኛው የጀርመን ሜዳሊያን ይሄንን ማንም አያገኝም፣ ጥቂት ሰዎች ውስጥ ነው። ከጥቂት ሰዎች መሃል የጀርመን ሜዳሊያን ያገኙ ዶክተር ጸጋዬ ደግነን ወደዛ። ውድ ወንድሜ ሼፍ አቶ አንተነህ ድፋባችሁ፣ የተከበራችሁ እንግዶቻችን ከኢትዮጵያ፣ የተከበራችሁ እንግዶችና ወገኖች፣ በዓለም ላይ 733 ሚሊዮን ሰዎች በቀን ከ1.9 ዶላር ያነሰ ገቢ ያገኛሉ። ከዚህ ውስጥ 650 ሚሊዮን ሰዎች ቀኑ ሙሉ ቢሰሩም በከፋ ድህነት ውስጥ ይኖራሉ። 680 ሚሊዮን ሰዎች በምግብ እጥረት ይሰቃያሉ። ብዙዎችም የንጽህና አጠባበቅ የላቸውም። በዓለማችን ከ5 እስከ 4 ዓመት ዕድሜ ያላቸው 150 ሚሊዮን የሚሆኑ ህፃናት የልጅነት ጊዜያቸውን በስራ ላይ ያሳልፋሉ። አብዛኞቹ የሚኖሩት በአፍሪካ ነው። ብዙውን ጊዜም አካላዊና አእምሯዊ እድገታቸው የሚጎዳ እንቅስቃሴ ያደርጋሉ። በቂ ምግብ በማጣት በየ10 ሰከንዱ አሁን 10 ሰከንድ ነው አንድ ህፃን ልጅ ይሞታል። በዚህ መጽሐፍ ውስጥ ከላይ ከተጠቀሱት አሃዞች እና ገለጻዎች እየወጣ እጣ ፈንታውን በእጁ የወሰደ ችግሮች ቢያጋጥሙትም የህይወት ትግሉን ያላቋረጠና ተስፋ ሳይቆርጥ ወድቆ በመነሳት የተመኘውን የህይወት ግብ ላይ ስለደረሰ ሰው ታሪክ እናነባለን። ታሪኩ የጦር ሜዳን ነው ጀግኖች ወይም የታዋቂ ሰዎች ታሪክ ሳይሆን ቀና ደፋ የሚሉ የልጅነት ጊዜያቸውን ካልተጠቀሙት 150 ሚሊዮን ህፃናት መካከል የወጣ ታሪክ ነው። ታሪኩ ከድህነት ወለል በታች ከሚኖሩትና ምንም ቢሰሩ ህይወታቸው ጠብ የማይልላቸው የ680 ሚሊዮን ሰዎች መሃል የወጣ ታሪክ ነው። ይህ ታሪክ ሰዎች እኩል መሆናቸውን ከየትኛውም ማህበራዊ አስተዳደግ ይምጡ ማንነት ይኖራቸው ወይም ሀብት ቢኖራቸውም ዋናው የጸና ፍላጎት፣ ድፍረት፣ ዲሲፕሊን ካላቸው የትም መድረስ እንደሚችሉ የሚያሳይ ነው። የአንተነህ ድፋባቸው ታሪክ የሚገርመው ገጽ 34 ላይ ምን አየሁኝ? ለሰርግ ተጠርቶ ሂዶ እሱ ተነጥሎ እንዳይገባ ተከልክሎ ታዳሚዎቹን ለማሳጠር ብዬ ነው አላነበውም። እሱን ታዳሚዎቹ የተረፋቸውን ምግብ ትርፍራፊ ለኔ ቢጤዎች ሲሰጣቸው እርቦት ስለነበረ አብሮ ተሻምቶ እንዲበላ እንደበላ ሲገልጽልን እንዴት ነው በጣም አንጀት ይበላል። ይህንን ነገር በምናነበት ቤተሰቦቹ እሱ ሄደው እሱን አንተ ውጭ ቆይ ተብሎ እዛ እየተበላ እሱ በረሃብ ሲቆይ ገጽ 83 ላይ ምን ይላል?
ውሃን ከጉድጓድ ሲያወጡ ከጓደኛው ጋር እንቁራሪት አብራ ትወጣለች እና እሷን በእጃችን አስፈንጥረን እኔ ቢቀፈኝም ጓደኛ ምንም ችግር የለውም አይነት ነገር ብሎ ከዛ ውሃውን እንደተጠቀሙበት ነው የነገረን። እንግዲህ ይሄንን ሳየው ውሃ እኛ እዚህ ትንኝ ገባበት ወይም የሆነች ጉድፍ ነገር አየንበት ብለን አንጠጣም፣ እንደፈዋለን። ኢትዮጵያ ውስጥ ገጠር ውስጥ ካየን ከብቱና ሰው የሚጠጣው ውሃ አለ። ማንኛችንን ድፍረቱ ያለን ያንን ለማድረግ እኔ አላደርገውም፣ ግን የዛ ደረጃ መድረስ ምንችል ይመስለናል። በአገራችን እንደምናውቀው አገራችን ኢትዮጵያ በውሃ ሀብት ከላይ በከርሰ ምድሯ እስከ 10,000 ኩቢክ ሜትር የሚሆን ውሃ ያዘች ብትሆንም በጥራት በድልድል ችግር የጠራ ውሃ ችግር አለብን። ይህንን ግን በእጃችን ላይ ያለውን ወርቅ ይዘን አልተጠቀምንበትም። በእርግጥ አሁን ህዳሴ ግድብ አንድ እርምጃ ወደዛ እያስኬደ እንደሆነ እገነዘባለሁ። እንግዲህ እዚህ መጽሐፍ ላይ ይህንን እናያለን። ተከታታይ ፈተናና ችግሮች እናያለን ብዙ። ቅድም አምባሳደር ሙሉም እንደተገለጸው ግን መገንዘብ ያለብን ምንድን ነው? መርከቦች የሚሰምጡት በውቅያኖሱ ባለው ውሃ ብዛት አይደለም። መርከቦች የሚሰምጡት እዛ መርከቧ ውስጥ ዘልቃ በምትገባው ትንሽ ውሃ ነው እና ብዙ ፈተናዎችና ችግሮች እንኳን ቢከቡን ተስፋ መቁረጥ የለብንም። ወደኛ ሰርገው እንዲገቡ ማድረግ አያስፈልግም። የአቶ አንተነህ መጽሐፍ የሚያሳየው ይህን ነው። እንድታነቡት እመክራለሁ። አቶ አንተነህ መጽሐፉን ምህዳር ስላካፈልከን ከልብ አመሰግናለሁ። ዶክተር አንተነህ እንኳን ደስ ያለህ። እንደገና ያው እዛ ተገኝቼ ነበር እኔ እዛኛ አዲስ አበባው ምርቃት ላይ፣ እዚህ ደግሞ ለመገኘት እድል አግኝቻለሁ። በጣም ደስ ብሎኛል። እንኳን ደስ ያለህ። በጣም ነው መንኮራብህ። we are so proud of you። በጣም ነው የምታኮራ። አንተነህ ጥቁር አልማዝ። አንተነህ he is a black diamond። የሚገርም ነገር ልንገራችሁና ጨርሳለሁ። ለምን ጥቁር አልማዝ እንዳልኩት he is a black diamond። ኮል የሚባለው ለነዳጅ የምንጠቀምበት ኮል እና ከሰል እና ዳይመንድ አንድ ሰብስታንስ ነው ያላቸው፣ ካርበን ነው ያላቸው። ወደ ዳይመንድነት መቀየር ትችላላችሁ ከሰል። ለመቀየር ግን ምን መሆን አለበት? ዳይመንድ የሚሰራው ከምድር በታች 500 ኪሎ ሜትር በታች ነው። ምን ይጠይቃል? ከ500 ኪሎ ሜትር በታች ካረጋችሁት በኋላ 1200 ዲግሪ ሴንቲግሬድ ቃጠሎ መኖር አለበት። እዛ ቃጠሎ ውስጥ ታስቀምጡታላችሁ። ከዛ ምን ይጠይቃል? ፕሬሸር፣ ከፍተኛ ጫና ይጠይቃል ካርቦኖቹ እንዲቀራረቡ። and it needs extreme pressure to become diamond። ለረጅም ጊዜ 500 ኪሎ ሜትር አወረዳችሁት በ1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ በከፍተኛ ፕሬሸር ለረጅም ጊዜ it becomes a diamond። the coal will become a diamond። በአርቲፊሻል ሃይ ፕሬሸር ሃይ ቴምፕሬቸር የሚባል ፕሮሰስ አለ፣ HPHT። ኮልን ወደ ዳይመንድ የምትቀይሩበት there is an artificial process called HPHT where you can turn coal into a diamond, but it needs the pressure, it needs the heat, it has to suffer a lot, and through suffering even human beings become diamonds like Anthony is። ስለዚህ እያንዳንዳችሁ በስቃይ ውስጥ እያለፋችሁ ከሆነ፣ ከጓደኞቻችሁ በታች 500 ኪሎ ሜትር ዝቅ ብላችሁ ከሆነ፣ የመከራ እሳት እያቃጠላችሁ ከሆነ፣ የኑሮ ስትረስ ፕሬሸር እያስጨነቃችሁ ከሆነ እና ለረጅም ጊዜ ለ10 ዓመት ለ20 ዓመት በዚህ ሁኔታ ውስጥ ነው ያለሁት ያላችሁ ከሆነ ዳይመንድ እየሆናችሁ እየተሰራችሁ ነውና ስለ ራሳችሁ እግዚአብሔርን አመስግኑ። ዋጋው ውድ ነው፣ ሻይን ያደርጋል፣ በቀሪው ዘመኑ ከፍ ብሎ ይኖራል። እኔም ደግሞ በዚህ ጥቁር አልማዝ ፕሮግራም ላይ ተገኝቼ እንድናገር እድል ስላገኘሁ በጣም አመሰግናለሁ። በጣም አመሰግናለሁ በመካከላችሁ ስለተገኘው። ይህንንም እድል ስላገኘው በጣም አድርጌ ነው የማመሰግነው። እኔና አንተ ነው የተዋወቅነው በኢቢኤስ
ስቱዲዮ ውስጥ ነው ማለት ነው። አንተነህ አላውቀውም። ሰይፉ ሾው የሚባል በጣም ተወዳጅ ሾው አለ ብዙዎቻችሁ የምታውቁት። ስለዚህ የቀረጻ ፕሮግራም ነበረንና ሰይፉ ደወለልኝ። አቤት ሰይፉ፣ ስደተኛው ሼፍ የሚል መጽሐፍ አንብበሃል አለኝ። አይ አላነበብኩም። ደራሲው አንተነህ ድፋባቸው ይባላል። ከአንተ ጋር ቢቀርብ ምን ይመስላል አለኝ። በጣም ደስ ይለኛል፣ ምን ችግር አለው ምናምን አልኩት። ከዛ አንተነህ መጣ። በጣም ሰላምተኛ ነው። በጣም የምታውቁት አይነት ሰው ነው የሚመስላችሁ፣ ወይንም ወንድማችሁ ነው የሚመስላችሁ ማለት ነውና በጣም ሰላም ተባባልን። ከዛ መጽሐፉን ሰጠኝ። አንተነህ እባላለሁ፣ ይህን መጽሐፍ ጽፌያለሁ ምናምን አለ። በጣም የሚገርም እና የሚያስደንቅ አፕሮች ነው የነበረው ማለት ነውና አፕሮቹ እስከዛሬ ድረስ ከእርሱ ጋር አለ፣ በእኔም ማንነቱ ውስጥ አለና በዚህ በጣም እደነቃለሁ። ከዛ እንደዚህ አለኝ፣ መጽሐፌን ላስመርቅ ነው የመጣሁት፣ ምኖረው ጀርመን ነው እና መጽሐፌ ምረቃት ላይ ብትገኝልኝ አለኝ። በወቅቱ ከነበርኩበት ኃላፊነትና ካለኝ የጊዜ መጨናነቅ አንጻር ከቻልኩ ሞክራለሁ፣ ካልቻልኩ ግን በጣም እርግጠኛ መሆንልህ ነገር ያለበት ጀርመን ሀገር ስታስመርቀው ግን እመጣለሁ አልኩት። ይሄው መጥቻለሁ። እሺ እኔ የሚገባኝ ነገር ምንድን ነው? ቅድም ዶክተር ወዳጄነህ በዳይመንድ መስሎታል። በጣም አስደናቂ ነው፣ በጣም ደስ ይላል። እኔ ደግሞ በጁስ ነው የምመስለው። እና ምን ማለት ነው ብላችሁ ከጠየቃችሁኝ እዚህ የተሰበሰባችሁ በሙሉ የምትወዱት ጁስ እንዳለ ተስፋ አደርጋለሁ። ምናልባት አንዳንዶቻችሁ አፕል ሊሆን ይችላል፣ አቮካዶ ሊሆን ይችላል፣ ማንጎ ሊሆን ይችላል፣ ብርቱካን ሊሆን ይችላል። ብቻ የምትወዱት ነገር እንዳለ እርግጠኛ ነኝ፣ ሹክ ባትሉኝም ማለት ነው። የሆነ ሆኖ የምትጠጡት ያ ጁስ በብዙ ነገር ውስጥ እንደሚያልፍ እርግጠኛ ናችሁ ብዬ ነው የማስበው። ይለቀማል፣ ከዛም በኋላ ይመጣል። ከዛ መላጥ ያለበት አንዳንዱ ይላጣል፣ መፈጨት ያለበት አንዳንዱ ይፈጫል፣ መጨመቅ ያለበት አንዳንዱ ይጨመቃል። ከዛ መጨረሻ ላይ ቆንጆ የጁስ የምትጠጡት በዚህ ሁሉ ፕሮሰስ ውስጥ አልፎ ነው ብዬ ነው የማስበው። ይሄንን መጽሐፍ ሳስብ እኔ የማስበው አንተነህ በመጽሐፉ መግቢያና መጨረሻ ላይ እንደነገረን በህይወት መንገዴ አግኝቻችሁ ለደገፋችሁኝ፣ ላበረታታችሁኝ፣ ለረዳችሁኝ፣ ላስጠጋችሁኝ፣ ፍቅር ለሰጣችሁኝ እንደዚህ ብሎ ይቀጥላል። አመሰግናችኋለሁ ይላልና አንተነህ ምንም እንኳን ፈላስፋ ባይሆንም ህይወት መንገድ ናት የሚል አስተሳሰብን እዚህ ጋር ያንጸባርቃል። እሱ ብቻ አይደለም፣ ዝቅ ይልና በህይወት ጉዞዬ ላይ እንቅፋት በመሆን አላራምድ አላስኬድ ብላችሁ ለተፈታተናችሁኝም ያለኝ አክብሮትና ምስጋና ታላቅ ነው ይላል። አስደናቂ ነው በጣም። ሁለት ፓራዶክስ አይደለ? የመጀመሪያው የረዳችሁኝ፣ ያገዛችሁኝ፣ እንደዚህ ምናምን ያደረጋችሁልኝ በጣም ነው የማመሰግናችሁ፣ በጣም አሪፍ ነው። ሁለተኛውም ደግሞ በመንገዴ ላይ ግን እንዲህ ሊሆናችሁ እናንተንም አመሰግናችኋለሁ፣ ምክንያቱም እናንተ ባትገፉኝ የወደኩበት እጅ ላይ አልወድቅም ነበር የሚል ነገር ነው ያለውና የወደኩበት እጅ ደግሞ አስተማማኝ ነው የሚል ነገር አለው በመጽሐፍ ውስጥ ማለት ነውና መጽሐፉን ሳነብ ነኝ አንዳንዴ ፈገግ እያልኩ፣ አንዳንዴ ደግሞ እያለቀስኩ፣ አንዳንዴ ደግሞ እየተናደድኩ፣ አንዳንዴ ደግሞ በብዙ አይነት የስሜት መዋዠቅ ውስጥ እያለፍኩ እንዳነበብኩት ለዋሻችሁ አልፈልግም። እንደሱ ነው ያነበብኩት መጽሐፉን። ብዙዎቻችሁ ይህን ስሜት ትጋራላችሁ ብዬ አስባለሁ። የስደት ህይወት ምን እንደሚመስል እኔ ያየሁት መጽሐፍ ውስጥ ነው። ካምፕ ምን እንደሚመስል፣ ከሀገር መሰደድ ምን እንደሚመስል፣ ካምፕ ውስጥ ያለው ላይፍ ስታይል ምን እንደሚመስል፣ ጀርመን እንትን ዲያስፖራ ነኝ እንትን ነኝ ምናምን ሲሉ ሰዎች ሪሊ ነው ወይ የሚለው ነገር ማለት አዲስ አበባ መጥተው መኪና ተከራይተው ምናምን ሲሄዱ የሆነ ሆቴል ገብተው ምናምን የሆነ ነገር ምናምን ሲያረጉ እና እነሱ አይነግሩንም። እውነት ደጋግሜ ብያለሁ፣ አልትነግሩንም። በመጨረሻ እኔ ከዚህ መጽሐፍ የተማርኩት 5 መዎች ብያችኋለሁ። አንደኛ የሆንኩትን ለመሆን ማንንም መቅደም አያስፈልገኝም የሚል ትምህርት አግኝቼበታለሁ። ወይም ጸሐፊው እያለን ያለው የሆንኩትን ሁሉ የሆንኩት አሁን የሆነው ነገር አለ፣ ምንም ጥርጥር የለም። ሊደርስበት ያለው ነገር ደግሞ እንዳለ ተስፋ አደርጋለሁ። የሚያጠግብ እንጀራ ከምጣዱ እንደሚባለው አልረሳችሁም ማለት ነው እናንተ። ስለዚህ የሆንኩትን ለመሆን
ማንንም መቅደም አያስፈልገኝም። እያንዳንዳችን እንደዚህ ብናስብ ወይም በዚህ ማዕቀፍ ሐሳቤ ውስጥ ብንሆን እንዴት ይገላግላል መሰላችሁ? የሆንከውን ሁሉ ለመሆን ማንንም መቅደም አያስፈልግም። ኦፍ ኮርስ ዓለም ትነግራለች ለሯጮች ነው፣ ለአንደኛው ነው፣ ለአሸናፊ ነው፣ ለምናምን ነው ምናምን እያለች። ነገር ግን ህይወት እንደዛ አይደለም። ህይወት እንደሱ አይደለም። ማለት የእናንተን እንጀራ ማንም አይበላው። የሰውን እንጀራ የማትበሉት ከሆነ የማይበላ እንጀራ ላይ አሸዋ መድፋት ብዙ ደስ አይልም። አንተም ማትበላ እኔም አልበላም ማለት ነው። ሰው እንደዚህ አይነት ማዕቀፍ ሐሳቤ ካለው ግን ከብዙ ነገር ይተርፋል የሚል እምነት አለኝ። ሰው የመጀመሪያው የተማርኩት ከመጽሐፉ የሆንኩትን ለመሆን ማንንም መቅደም አያስፈልገኝም። ምክንያቱም የቀደሙት ብዙ ነበሩ፣ የገፉት በጣም ብዙ ነበሩ፣ የሚያጋፉት በጣም ብዙ ነበሩ። ሁለተኛው የሆንኩትን ለመሆን ማንንም መጥለፍ አያስፈልገኝም የሚል ቁም ነገር አግኝቼበታለሁ። ማንንም መጥለፍ አያስፈልገኝም፣ ከምጠልፍ ይልቅ ብጠለፍ ደስ ይለኛል አይነት ኢምፕሊኬሽን ያለው ሐሳብን አግኝቼበታለሁ። ሶስተኛው የሆንኩትን ለመሆን ማንንም መምሰል አያስፈልገኝም የሚል ነገር አለው። እንዲመስል ብዙ ኢንፍሉዌንስ ያደረጉት ሰዎች ነበሩ። ምናልባት ስሙ መቀየር ሊሆን ይችላል፣ ያባቱን ስም ምናልባት የሆነ ነገሮችን መቀየር ሊሆን ይችላል፣ ምናልባት የሆነ ነገሩን ትንሽ እንዲቀያይራቸው የሚገፋፉ ብዙ ነገሮች ነበሩ። ግን እነሱን ማድረግ አላስፈልገውም። ስለዚህ የሆንኩትን ለመሆን ማንንም መምሰል አያስፈልገኝም የሚል ቁም ነገር ከመጽሐፍ ውስጥ ነው አግኝቼበታለሁ። አራተኛ የሆንኩትን ለመሆን ማንንም ማከል የለብኝም። ካላቅሙ መንጠራራት የለበትም። ካላቅሜ መንጠራራት የለብኝም። የ25 ሳንቲም ቆሎ መግዛት እየቻልኩ ቀይ ወጥ ለመብላት መንደፋደፍ የለብኝም። እሱን እግዚአብሔር ሊያደርግ ይችላል ብሎ አስቦ ያደረገ ሰው ሐሳብም አለበት መጽሐፍ ውስጥ። ስለዚህ የሆንኩትን ለመሆን ማንንም ማከል አይጠበቅብኝም የሚለው ሁላችን በዚህ ማዕቀፍ ውስጥ ብንሆን አይ ቲንክ ከብዙ ነገር ይገላግለናል ብዬ አስባለሁ። አምስተኛ የሆንኩትን ለመሆን ከማንም ጋር መወዳደር አያስፈልገኝም የሚል ቁም ነገር አግኝቼበታለሁ። ዓለም ውድድር ናት፣ ልክ ነው። ሁላችንም በህይወት መምላይ ሯጮች ነን፣ ልክ ነው። ነገር ግን የሆነውን ሁሉ ለመሆን ከማንም ጋር መወዳደር አያስፈልገንም የሚል ቁም ነገር አግኝቼበታለሁ። መጨረሻ ላይ ከመጽሐፉ ሳስብ ቻርልስ ስፐርጀን የሚባል አንድ ሰባኪ ነው የሚያስታውሰኝ። ቻርልስ ስፐርጀን በጣም ሩቅ ቦታ ያየ ሰው። አንዳንዶቻችሁ ብዙ ሩቅ አይታችኋል ብዬ አስባለሁ፣ ወይም ብዙ ሩቅ ታይቶላችኋል ብዬ አስባለሁ፣ ወይም ብዙ ሩቅ አሳይታችሁ ሊሆን ይችላል ብዬ አስባለሁ። ቻርልስ ስፐርጀን በጣም አስደናቂ ሰው እና ብዙ ነገር አድርጓል በህይወት ዘመኑ እና መድረስ የሚፈልገው በጣም ሩቅ ቦታ ነው። አይቶታል፣ እደርሳለሁ ብሎ ምናምን ያምናል። ነገር ግን ሰባኪ ስለሆነ ስብከት ስለማይቀያየር ብቻ ሳይሆን ስለማይደጋግም በቀን ውስጥ 2-3 ሊሰብክ ይችላል፣ በሳምንት ውስጥ እንደዚሁ ምናምን መጨረሻ ላይ ደከመው የሰውዬ እና በሞት ጎዳና ላይ ሆኖ እያዘገመ ባለበት ሂደት ውስጥ አንድ ሰው መጥቶ ኢንተርቪው ያደረገው። ቻርልስ ምን ይመስላል? ምን ይሰማሃል? በህይወት የምትጸጸትበት ነገር አለ ሆይ ምናምን አለው። ይገርምሃል፣ እኔ ያየሁት በጣም ሩቅ ነበር፣ የታየልኝ ሩቅ ነበር፣ ያየሁት ሩቅ ነበር፣ ነገር ግን ፈረሴን ያለ ቅጥ ጋለብኩት አለ ይባላል። ፈረስ ስለ ስጋው ነበር የሚያወራው። ስለዚህ መድረስ የምትፈልጉበት ቦታ ላይ መድረስ ከፈለጋችሁ መስራት ያለባችሁን ብቻ ነው መስራት ያለባችሁ። 3፣ 4፣ 5፣ 6፣ 7፣ 8 ስራ መስራት ላይ ኖርባችሁ ይችላል። ማድረግ ያለባችሁን ብቻ ነው ማድረግ ያለባችሁ። የሆነ ሰንበዲ ምናምን ለመሆን የግድ መውተርተር እና ብዙ ነገር የማይገባ ነገር ማድረግ አለብን ብዬ አላስብም ማለት ነው። የታየልን ላይ እና ያየነው ላይ መድረስ የምንችለው ይሄንን ስናደርግ ይመስለኛል። ከዚህ መጽሐፍ ውስጥ የተማርኩት ይሄንን ነው ለማለት ያክል ነው። Thank you very much.
Thank you.